የመንፈስ ቅዱስ ስራዎች። መንፈስ ቅዱስ የሚፈርድና የሚያድስ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 8 እስከ 11 እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማታዩ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 6 ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ወደ ቲቶ ምዕራፍ 3 ቁጥር 5 እንደ ምሕረቱ መጠን ለአዲስ ልደት የሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም ይላል የእግዚአብሔር ቃል። ሃሌሉያ። ኃጢአትን በማሳየት ልብን ይነካል፣ ጽድቅን ይጠራል፣ ፍርድ ያውጃል። ነፍሳትን በማንቃት በዓለም ውስጥ ይንቀሳቀሳል፣ ልቦችን ወደ መዳን መንገድ ይመራል፣ ከኃጢአት ጨለማ ወደ ብርሃን ያወጣል። በመንፈሳዊ ዳግም መወለድ ሕይወትን ያድሳል፣ እንደ ወራጅ ውሃ ነፍስን ያጸዳል። በእግዚአብሔር ጸጋ አዲስ ፍጥረት ያደርጋል። መንፈስ ቅዱስ ልብን ይቀይራል፣ ፍቅርን ይተክላል። እንደ ረጋ ያለ ንፋስ በሕይወት ይመራል። ወደ እውነት መንግሥት ነፍስን ያድናል። አንዱ የመንፈስ ቅዱስ ሥራዎች መንፈስ ቅዱስ የሚፈርድና የሚያድስ መሆኑን ከእግዚአብሔር ቃል እንማራለን። አሜን።